ምን መንግስት የላቸውም ከምንባል እንደነ ሶሪያና ሌሎቹ በዙሪያችን እንደነበሩት ሀገራት የሚያነክስ መንግስት ቢያንስ ይኖረን ብለን ጨክረን የገባንበት ነው። አብዛኛው ቆስሏል፣ አብዛኛው ታሟል። ሁሉም ፓርቲዎች በመሳሪያ ጭምር ያስፈራሩ ነው ምርጫ ያስመረጡት። ወላይታ፣ አማራ ክልል በጣም በርካታ አካባቢዎች ያንን የታገስን ፓርቲዎችና አሁን ያለነው አዲስ የመጡት እንግዲህ ምናልባት እነ ስምረትና ሌሎቹ ምናምን ካልሆነ በስተቀር ያንን የታገስን ፓርቲዎች በዚህ ልንታማ አይገባም እንዴ። በቃውት ብልጽግና መጣፊያው ባጠረው ወቅት ፎርዛት ማተር ሀገር ከፍተኛ የመፍረስ አደጋ በገጠማት ወቅት እንዲያውም ፖለቲካል በነገሮች ላይ ምርጫ 2013 ብዙም አላወጣ ነው። ምክክሮች ነበሩ። 6-7 ፓርቲዎች ሆነ ምክክሮች ነበሩ። ቦይኮት እናድርግ የሚል ምርጫውን ቦይኮት እናድርግ ሌጂቲሜት ለማድረግ ነው የምንሰራው። ቦይኮት በጭራሽ ማድረግ የለብንም። መንግስት በጨነቀው ወቅትና በጉርለቱ ጊዜ ገብተን ከሀገር ጥቅም በተቃራኒ ከምንሰራ ያንን የተመካከር ነው እኛው ነን። አስተውሳለሁ፣ አዳራሹንም አስተውሳለሁ። እኛው ነን የተመካከረው። አይዲያውም የተገዛ ከውጭ መጣ አልነበር። ቁጭ ብለን ራሳችንን ሐሳቡን እንትን ያደርግነው የለም እንሳተፍ። በእርግጠኝነት እናጣለን፣ አናገኝም። ሀገር ግን የምታገኘው ነገር አላት። ቢያንስ በሁለት እግሩ የሚቆም ያን ጊዜ ዳዴ እያልን ያቆምነው መንግስት ነው አሁን እያፈነ እንደ በግ እየጎተተ እስር ቤት የሚያወርደው። ያንን ምክክር አድርገው ግዴለም የሚያነክስ መንግስት የላቸውም ከምንባል የሚያነክስ መንግስት ይኑረን ብለው ጨክነው ወደ ምርጫ የገቡ ሰዎችን ነው እንደ በግ እየጎተተ የሚያስራው። በጣም ያሳዝነኛል። እዛ ምክክር ላይ የነበሩት ያን ውለታ የዋሉትም እንዴ ያ ጭካኔ ነበረን እኮ። እንደዛ እንዳንባል ያ ጭካኔ አለ። ምርጫ 2013 ጥሩ ምሳሌ ነው። ጊዜ ምርጫም ቅድመ ምርጫም ድህረ ምርጫም በጣም በርካታ ችግሮች ነበሩ። አንድ እጩ ማስተዋውሰው ምንም የማያቆጣት ምናልባት 28 ዓመት የሚሆነው ልጅ ደቡብ ጎንደር ውስጥ የተወዳደረ ልጅ ቤቱ ላይ የመሳሪያ ማዕት ያርከፈከፉበት ድህረ ምርጫ ነው የምነግርሽ። ኦልሬዲ ተሸንፎ ብልጽግና እኮ አሸንፏል ቦታው ላይ። በጣም በርካታ ሰዎች እዚህ ስቴ የሚባል አካባቢ ላይ እናት ፓርቲን የመረጡት ሰዎች ከማዳበሪያ የተከለከሉ ከሚሰጡ ገዛዎችን የተከለከሉ ምናምን ያን ሁሉ ዋጥ አድርገን የተውነው አይ ሀገር ይኖር ሀገር ይቀጥል ብለን። ስለዚህ አሁን እንደ ምርጫ 2013 አጃቢ የማድረግ አዝማሚያ ሊሆን በቃ ያ ምዕራፍ አልቋል። አሁን ቢያንስ ያን ጊዜም ብንሳሳት ያን ጊዜም ትክክል ብንሆን 2018 ደግሞ እንድናርመው እና ወደ ትክክለኛው ወደ ዲሞክራሲ የሚወስድ ህዝቡም በምርጫው ወይም በካርዱ ይሄን ነው የምመርጠው። ሜዳው ጥርጊያው ጥሩ ሆኖ እኛም ሐሳብ አቅርበን ብልጽግናም ሐሳብ አቅርቦ ብልጽግና ቢመረጥ እንዳሸነፈ እግር ኳስ ተጫዋች ዋጫንት እንዳረገ ግራና ቀኝ ሆነን አሳልፈን እያጨበጨብ ልንሾመው ዝግጁ ነን። ችግር የለም። እኛ እያልን ያለነው ለምን ታሸንፋለህና ለምን ትሸነፋለህ ሳይሆን እንድናሸንፍና እንድታሸንፍ የሚያስችለውን ሜዳ ጥርጊያውን ፍጠረውን። ሌላ ምንም ተአምር የለው። ለዚህ ደግሞ ብቸኛው መፍትሄ ከመደበቅ እኔ ለምሳሌ ጠቅላይ ሚኒስቴሩ 2012 2013 ኢቭን 2013 ማግስት ከ2014 መዳረሻ አካባቢ በጣም ጥሩ ኢንጌጅመንት ነበራቸው። በጠባብ ሰርክል እናገኛቸው ነበር። ዶክተር ኃይል ታስታውሻለሽ? እኔ በነገራችን ላይ አዳራሽ ሙሉ ስብሰባ ሲጠሩ ጠቅላይ ሚኒስትሩ አልሄድም። ብዙ ጊዜ የካሜራ እኔ በቴሌቪዥን ካሜራ ፊት ሲሆኑ ጥሩ አይመስሉኝም። ዩዥሊ በጠባብ ሰርክል በጣም የበሰሉ ሐሳቦችን መፍትሄዎችን የመስጠትም የመቀበልም አቅም እንዳላቸው አይቻለሁ። ኢቭን ሚኒስቴሮቻቸው ፊት ለፊት ደርድረው ጥያቄ ሲነሳ ይህ አንተን ነው የሚመለከተው ኖት አርግ፣ ይሄ እርሶ ነው የሚመለከተው ኖት ያርጉ እያሉ አስታውሳለሁ። አዳራሽ ሳንወጣ እዛው ስራ ሲጀመር አስታውሳለሁ። ምርጫ አሁን መደበቃቸው ጉዳት አመጣየሽ። ስለዚህ አሁን ምንድነው የሚፈለገው? እናንተ ጋር በቅርበት አለመነጋገር ነው። አሁን እንዳልኩሽ ስብሰባ ሲጠራ ከየፓርቲው 5 ሰው አምጡ ተብሎ ሎቢ ይደረጋል። አንድ ሰው እንዳይጎል አዳራሽ እንዲሞላ ማለት ነው። የነገስታት የግብር እንትን እንደሚያወጣ ማለት ነው። አሁንም ድጋሚ እንደው ለማስታወስ የምፈልገው አክቹሊ የተከበሩ አታደም
በማመካከርም ሐሳብ በመስጠትም ሐሳብ በመቀበል በጣም ጎበዝ ሰው ናቸው አቶ አደንፋራ። ደጋግሜ ተናግሬዋለሁ። የግድ ጠቅላይ ሚኒስቴሩን ላናገኝ እንችላለን። አቶ አደም ለምሳሌ በጣም ጥሩ ናቸው። እሳቸው ተወክለው ኦፊሻሊ ተወክለው ሐሳብ ወስደው ሐሳብ አምጥተው በጠረጴዛ ዙሪያ ቁጭ ብለን ብንነጋገር ቢቻል ጠቅላይ ሚኒስቴሩ አንድ ተወያይ ሆነው ቢቀመጡ በማድመጥ ቢያንስ በትክክል ቶኑንም እንትሩንም ኤንድ እኔ 80 ፓርቲ 70 ፓርቲ ጠርቶ አንዱ የወረዳ ጥያቄ ያነሳል፣ ሌላኛው የእንትን ጥያቄ ያነሳል። ኢንስቴድ ከዚህ በፊት ያደረጓቸው የነበሩ የተወሰኑ ፓርቲዎችን መርጠው አንዳንድ ሰው ሁለት ሰው አድርገው በጣም የበሰሉ ውይይቶችን እናደርግ ነበር። ያ የተሻለ መንገድ ነው። አይሽ ቀጣዩንም ትልም ለማስቀመጥ በጋራም ለመስማማት ምንድነው ተስማምተው እንትን ያደርጉት የሚባለው እኮ ለዛ ነው አይደል? ለመስማማት ያን ጊዜ ቅር ያላለን እኮ አንደኛ ሀገር ያለችበት ሁኔታ፣ ሁለተኛ ኢንጌጅድ ነበር። በእያንዳንዷ ጉዳይ ውስጥ እንመካከር እንወያይ ነበር። ስለዚህ ሀገር ያለበት ሁኔታ አስጨነቀን። አይ በዚህ መንገድ ቢሆን ጥሩ ነው የሚለው ሐሳብ ገዛን እንጂ ህገ መንግስታዊ ስለሆነ አይደለም እኮ። እውነት ለመናገር ህገ መንግስታዊ ስለሆነ አይደለም። ቅድም ያልሽው ለምሳሌ እጀባ የሚለው ገዢው ፓርቲ በገንዘብም በቀድሞ ከኢህአዲግ በወረሰው መዋቅር እስከታች ድረስ ከጎጥ ድረስ መዋቅር አለው። በጣም በሚገርምሽ ሁኔታ የሴፍቲኔት ማለት ፈረንጆቹ የሚረዱን እንትን ማለት ነው። ያንን ራሱ በፓርቲ ጠርንፈው ይዘውታል በሚያስደንቅ ሁኔታ። አንቺ በቃ አይ ህዝቡ በቃ እንትን አያረግም ይሄ የኔ ነው ምናምን ብለሽ በጣም በፍጥነት እነሱን አሰልፈው ፈረንጅ በሚረዳው ገንዘብ ከፖለቲካ ፍጹም ገለልተኛ እንዲሆን በሚደረግ መዋቅር አለመሳሪያ የታጠቀ ሰው እስከታች ድረስ አላቸው። በቅርብ ጊዜ ከሚሴ ዝም ብዬ የታዘብኩትን ብቻ ልንገርሽ። ከአንድ ወር አልሆነውም ከሚሴ ሄደው ነበር ጠቅላይ ሚኒስትሩና ምክትሎቻቸው ማለት ነው። ከሁለት ቀን በፊት በነገራችን ላይ እንትን ተደርጓል። ለሚዲያ ግብአትም ውሏል አለ ሚዲያ ላይ ኢቢሲ ፋናም ላይ አለ። ከሁለት ቀን በፊት ሚዲያው ጠባቂዎችም ወደ ቦታው ምልሽ ቦታውን ካምፕ አለ፣ የመከላከያው ካምፕ አለ እዛ። ከሱ በተጨማሪ ተራራው በቡድን መሳሪያዎችና በከባድ መሳሪያ እንዲታጠር ተደርጎ ሰው ምንም አይነት ባለ ሁለትና ባለ ሶስት እግር ተሽከርካሪ እንዳይጠቀም ተደርጎ ዋና የሚባሉ የሚሄዱባቸው ይሄ ከ3 ቀን በፊት ነው የምነግርሽ እንዳይንቀሳቀሱባቸው ተደርጎ ጠቅላይ ሚኒስቴሩና ምክትላቸው እዛ ቦታ ላይ ደርሰው አገር ሰላም ነው ብለው ንግግር አድርገው ተመለሱ። ይሄ ለኛ ባልና ለኛ ጩ ማን ያደርግልናል? ይሄን ማን ያደርጋል? አንዱ መዋቅር ቢላላበት በሁለተኛው መዋቅር ይጠቀማል። የፌዴራል ፖሊስ እንትን ቢያደርግበት በመከላከያው ይጠቀማል። የመከላከያው መዋቅር እንትን ቢያደርግበት በሪፐብሊካን ጋርድ ይጠበቃል። የሪፐብሊካን ጋርዱ ሙቭ ቢያደርግ በሚሊሻ ያው ገዢ ፓርቲ አይደለ? እነዚህ ሁሉ አፓራተስ ለህዝቡ በአጠቃላይ ግልጋሎት ሳይሆን እየዋሉ ያሉት በማወቅም ባለማወቅ እውነት ለመናገር የብልጽግናን መንግስትነት ማጽኛ መሳሪያ ነው የሆኑት። ገለልተኛ ተቋማት እንዲፈጠሩ አልተደረገም። ቢፈጠርም እንኳን እንደምንም መንግስት ስለሆነ ቅድም እንዳልሽው የግድ መጠበቅ አለበት። ጠቅላይ ሚኒስቴሩ መጠበቅ ኦብቪየስሊ ምንም ጥያቄ የለው። እነሱ እንኳን ባይጠብቁት እኛም እንጠብቃለን። እሱ ምንም ጥያቄ የለው። ፕሮብለም ግን የስርዓት ማጽኛ ማለት እኛ እያጀብን እያጨበጨብን እያለፈ 5 ዓመቱ ላይ ዋንጫ እየያዘ እንትን እያደረገ እንደገና 5 ዓመቱም ያለፉት 30 ምናምን ኢን ቢሊየንስ ኦፍ ብር ባክኗል። አሁንም እንደገና ኢን ቢሊየንስ ኦፍ ብር ያውን ከፈረንጅ እየተበደር በደሃ ስም እየተበደር የምናመጣውን ለምርጫ እየዋልን እንቀጥላለን። ያ ሊሆን አይገባም ነው ዋናው ፍሬ ነገሩ። ስለዚህ ገዢው ብልጽግና መዋቅር አለው። መዋቅር ያለው የሀገሪቱ መንግስትነት መዋቅር ነው። የብልጽግና መዋቅር ሳይሆን የሀገሪቱ የመንግስት መዋቅር ነው። እስከ ጎጥ ድረስ ያለ ያንን ዩቲላይዝ ያደርጋል። ምንም ጥያቄ የለው። ቅድም ዶክተር ኃይል በደንብ አንስተዋል። ብልጽግናና መንግስት አብዛኛው የብልጽግና ሰዎችንም ቼክ ብታደረግ በነገራችን ላይ እንደው 1-2 ጥያቄዎችን ጠይቀሽ 3ኛው ጥያቄ ላይ ብትደርሽ መልስ ያጣሉ። በመንግስትና ቀድሞስ የነበረው የስርዓታችን ምን ይመስል ነበረ? መንግስትና ፓርቲ ተለያይተው ያውቁ ነበረ? በተለይ ያው የመድብለ ፓርቲ ስርዓቱ ከመጣ ምርጫ በደንብ ተጠናክሮ ከኢህአዴግ ጀምሮ ብናየው ግን ቢያንስ ኢንሴኪዩሪቲ አይሰማሽ። ወደር ወሎም ሄደሽ ተወዳደርሽ፣ ወለጋም ሄድሽ፣ አትሊስት
እጩ በመሆኔ እገደላለሁ ብለሽ እንትን አታረጊ። አሁን እኮ ፕሮብሌሙ እሱ ነው። ሁለት ነው። ከታጣቂውም ወገን አንድ ሰይፍ አለብሽ፣ ከመንግስትም ወገን ሁለተኛ ሰይፍ አለብሽ። ስለዚህ በታጣቂውም ወገን በመንግስት ተጻራሪ የቆመውም ሰላማዊ ትግሉን እኛን በሚደግፍ መልኩ ይታገሉልናል ብሎ ቅቡልነት የላችሁ ማለት ነው ፓርቲዎች? ወይስ ምን ችግር አለ? ለምን መሰለሽ አሁን ውስብስብ የሚያደርገው ለምሳሌ በታጣቂዎች ዘንድ ቅቡልነት ይኖረናል አይደለም ወይ በመንግስት ዘንድ ቅቡልነት ይኖራል ሳይሆን ፕሮብለሙ ግን ፍትጌ አለ አይደል? በፖለቲካ ጥያቄ ምክንያት ፍትጌ አለ ሜዳው ላይ። ያንን ፍትጊያ ለምሳሌ ሊዲያ በጣም ባንሸሸው ውሽ የማደርገው ትምህርት እኮ ተቋርጦ ከርሟል። በጣም ኒውትራል ነው ትምህርት። ለምሳሌ አይደል? ትምህርት በጣም ኒውትራል ነው። ወይል እሺ ሃይ ስኩል ምናምን ያሉ ልጆች ታጥቀው እንዲዋጉ ይፈለጋሉ ቢባል ኬጂ እና ግሬድ 1 2 3 ያሉ ልጆች ለምን እንትን ያደርጋሉ? የፖለቲካ መሳሪያ ሆነው እኮ በመንግስትም ወገን በታጣቂም ወገን ትምህርት ለረጅም ጊዜ ተቋርጦ አሁን እንደገና ይጀምር ተባለና ስቲል አልሸሹም ዞራሉ። እዛው እኮ ነው ያለው። ምርጫማ እንዲያውም ፖለቲካዊ እኮ መሳሪያ እኮ አይደል? ስለዚህ አማራ ክልል ሄደሽ ለመወዳደር አማራ ክልል መንግስት የሚቆጣጠረው ስለዚህ ሰላም ነው ማለት ነው ብለሽ ነው የምትሄጂው ማለት ነው አይደል? ከዛኛው በኩል ደግሞ ይጠብቅሻል። አይ አማራ ክልልማ አልወዳደርም እንዴት ያ ሁሉ ያለ ከዚህኛው ወገን ደግሞ ይጠብቅሻል። ስለዚህ አንተ ከታጣቂው ወገን ነህ ማለት ነው ያንን ትደግፋለህ ይልሻል። ስለዚህ እንዲህ ባለ ጨዋታ ውስጥ መንግስት ስኒክ አድርጎ ያችን ይቺ በጣም ጠባባ እንትናለች አይደለም በሷ ሮጦ አምልጦ መንግስት ለመሆን የሚደረግን እጀባ ልንደግፍ አንችልም። ሞራሊም በህግም ትክክል አይደለም። በኢትዮጵያ ህዝብ ላይም መቀለድ ነው። ያንን አናረግም ነው የኛ አርጉመንት። ስለዚህ ቀላል መንገድ ነው እየተናገርን ያለነው። ቁጭ ብለን እንወያይ፣ መንግስትም ወደ መንግስት ስራው ይመለስ፣ ጨከን ብሎ ወደ ድርድር፣ ወደ ንግግር፣ ወደ ተኩስ አቁም ይሂዱ በታጣቂውም ወገን። ያን ደግሞ ለህዝብ ይፋ ይደረግ፣ እንፍረድ። አይ እኔ እንዲህ ያሉ እርምጃዎችን ወስጄ ከታጣቂው ወገን ፈቃደኛ አይደለም፣ ህዝብ ይፍረድ። እስቲ እንደው የተደረጉትን እርስዎ ጋር ትኩረት እያደረጉ ያለሁት ከውይይታችን በደንብ እየጸዳ እንዲሄድ ነው። ወደ ዶክተር ራሄል እመጣለሁ። አቶ ጌትነት እንፍረድ ከተባለ እስቲ እንፍረድ አሁንና በመንግስት በኩል ሰላም እንዲመጣ የተሞከሩ መንገዶች አልነበሩም ወይ? እነዛ ሰላም እንዲመጡ የተሞከሩ መንገዶች እንዲጸኑ የተሄደባቸው አካሄዶችስ ምን ጉድለት ታይቶባቸው ከሸፉ? ታጣቂ ኃይሉስ በትክክል እንደው በእውነት ለህዝብ ነው እየታገለ ያለው? በየትኛውም አካባቢ ያለው በአማራም ይሁን በኦሮሚያም ይሁን በትግራይም ያለው ኃይል እውነት ከልብ ለህዝብ ነው እየታገለ ያለው? ስለዚህ የሰላም ጥያቄዎችን ለምንድን ነው መቀበል ያቃታቸው? ሊዲያ ያው ሰፋ ይላል። ይሄንን አይ ሆፕ ሌላ ጊዜ እንትናደርግበት ግን እንደው ነካርጎ ለማለፍ እንዳልተሞከረ መሰለሽ። አይ ነው ይገባኛል። በሁለት ምክንያት መንግስት ላይ በርደን ኦፍ ፕሩፍ አለበት። ዋን መንግስት በመሆኑ ምክንያት አይደለም። ለምሳሌ ሀገር ቢፈርስ የመጀመሪያው ተጠያቂ መንግስት ነው አይደል? ሶሪያ ስትፈርስ የመጀመሪያው ተጠያቂ ከስር እየመጡ መንግስትን ይቦጠብጡት የነበሩ ወይም ይዋጉት የነበሩ እነዛ አሸባሪ ተብለው በቃ ተቀምጠዋል እኮ አይደል? አሁን ኦላ ላይ መንግስት ሀገር አፈረሰ ብሎ ኦኬ በታሪክ እንትን ልታርጊበት ይችላል። የመጀመሪያው ተጠያቂ በህግ ፊት በሞራልም ተጠያቂ መንግስት ነው አይደል? ለምሳሌ እኔ ወደ እንትን ቦርሳ ይዤ ከምሽቱ 1 ሰዓት ላይ ላፕቶፕ ይዤ ወክ እያረኩኝ ሌባ ቢሰርቀኝ አይደል? ሌባው ነው ተጠያቂ ብሎ እሱ ላይ ጣት እንደመጠቆም ማለት ነው። ሌባው ስራውን ነው የሰራው አይደል? የመጀመሪያው ስራ መንግስት እንደ በተለይ ደግሞ እንዲህ አለ በጣም ውስብስብ የሆነ ፖለቲካ ባለበት ሀገር ላይ መንግስት ሆደ ሰፊነትን ቻይነትን ይሄ ከጉርምስና ጠባይ መለስ ያለ አይደል? ብዙ አፓራቶሶች አሉት። ካሮትም አለው ስቲክም አለው። ሁለቱንም ማስተባብሮ የመንግስትነት ሚናውን የመወጣት እና ደግሞ የመቻል በአንድ በኩል ይሄን ይወጣል አይደል? ሆፕፉሊ ኖት አርገሽልኛል። ስቲክም አለው መቅጫም አለው አይደል? ጉርሻም አለው። ደሞዝ ይከፍላል። ወር ደግሞ ሌላ ኢንሴንቲቭ ሊሰጥ ይችላል። ሲደራደረው አይ ይህን ሰጥቻለሁ ሊለው ይችላል። ብዙ አይነት ኢንሴንቲቭስ ሊያቀርብ ይችላል መንግስት በአንድ በኩል። በሌላ በኩል ኮዝ አለኝ ብሎ ከወጣ አይደል ዲና የማናረገው
ለምሳሌ ኦላ ጋር 2 ጊዜ ተገናኝተዋል አይደል? ታንዛኒያ ሄደው ተደራድረዋል። ጨከን ብለው 3ኛ ይሄዱና ይቋጩት። የሚቋጨው በሁለት ተሸናፊዎች ወይም በአንድ ተሸናፊ ሳይሆን በሁለት አሸናፊዎች በሰጥቶ መቀበል መርህ ነው ሊያልቅ የሚችለው። ተናግረናል እኮ የዛሬ 5 ዓመት የዛሬ 3 ዓመት በአጋጣሚ ሆኖ ጠቅላይ ሚኒስትሩ ፊት ለፊት አግኝቻቸው 2013 ግንቦት ላይ አግኝቻቸው 10 ሚሊሻ ይቋጭ የነበረውን ጦርነት ወይም ጸጥታ ማስከበር ኦሮሚያ ላይ አሳልፋችሁ መንግስትን የሚገዳደር ኃይል አፍርታችኋል ብዬ ፊት ለፊት ጠይቄያቸዋለሁ። ስልጣን እየጠየቀ ለመጣ ታጣቂ ኃይልስ በምርጫ ስልጣን የያዘን ኃይል አረጉ እኮ ለምሳሌ ነጃል ሰኚ ምናምን ለምሳሌ እንትን አረጉ አይደል? ሰጧቸው እኮ ስልጣን። ታሰት ሀገሩ በጣም ሰፊ እኮ ነው ሊዲያ፣ በጣም ሰፊ ነው። ተቃዋሚው እኮ ስልጣን አልያዘም። ምናልባት ትምህርት ሚኒስቴር ምናምን ስለዚህ በዚህ አካሄድ ከምርጫ ይልቅ እየታጠቁ ጫካ ገብቶ ተደራድሮ ስልጣን መንጠቅ ይሻላል። በነገሮች ላይ መንግስትም የሚወደው እሱን ነው። ለምሳሌ እኛ ጋር ቁጭ ብሎ ከመነጋገር ይልቅ በሰላማዊ ትግል እዚህ እንትን ከሚያደርገው ይልቅ እኛ 1-2 ሬዲዮ ላይ ወይ ምናምን ላይ የምንናገራትን ነገር እየጠመዘዘ ቮይስ እያደረገ ምናምን ፍርድ ቤት ለማቅረብ ይዳደዋል እንጂ ቁጭ ብሎ የመነጋገር ሞራል የለውም። እንዲያውም ካልሽኝ በአብዛኛው እዚህ ሀገር ላይ የተለመደው ልክ ነፍጥ ሲያነሳ እስክሪብቶውን ጥሎ ነፍጥ ሲያነሳ ወደ ንግግር ሄደ። አፍሪካ ህብረት ይጠራል፣ ኢጋድ ይጠራል፣ አሜሪካ ትጠራለች ምናምን ይደረጋል። ተፈጥሮው እንደዛ ነው። ሁለተኛውን ነጥብ በደም ሳልነካው እንዳላልፍ፣ ሁለተኛው ነጥብ ዋንስ የዛሬ 5 ዓመት ጠራን፣ በጣም ጮህን፣ ጉሮሯችን እስኪነቃ ህግ አስከብር፣ እያመለጠ ነው ይሄ ነገር፣ እንደ ዝንጀሮ እንትን ኮቴህን እየለካ እየሄደ ነው ን ወረዳዎችን፣ ቀበሌዎችን፣ በርካታ ዞኖችን ወደ መቆጣጠር ሄደ። ኦሮሚያ ላይ፣ አማራ ክልል ተው ይሄ ነገር ወደ ጦርነት እያደላ እኔ ባንደበቴ አርኩት፣ እናንተም ቃል ሌላም ቦታ ይነራገር ወደ ጦርነት እያመራ ነው። ፖለቲካዊ ጥያቄ ወጣቱ አለው ይመለስ። ህዝቡ ከፍተኛ ብሶስ ውስጥ ነው ያለው። የማዳበሪያ ጥያቄ ወደ የጅራፍ ፖለቲካ እያላችሁ አትሳለቁ። የወጣቱን ጥያቄ የትላንትናንት ናፋቂዎች እያላችሁ አትሳለቁ እያልን እየጮህን ነበር። እያየ ነው አድጎ ጎምርቶ ከሰልፍ ወደ ሰይፍ ኦር ወደ መሳሪያ አደገ። ቴን ሞከረ አይደለም ቀበቶ ለማስፈታት ወር ምናምን ብለው ነው የገቡት። ሞከሩ፣ ቀበቶውም አልተፈታም። ወንድምና ወንድም ግን ደም እየተፋሰሰ ግራና ቀኝ ሆኖ አባትና ልጅ ሊዲያ አባትና ልጅ እየተገዳደለ ወንድምና ወንድም አጎትና በአጎት ደረጃ ያለ በአባትና ልጅ ደረጃ ያለ እየተጋደለ አለ። እሺ ይኸው ሄደ ተናገሩ። ያው በኢታማዦር ሹም አማካኝነት ነው ቀበቶን አስፈታ ብለው የገቡት። አልሆነም። ስለዚህ ወደ ሁለተኛ አማራጭ እንግባ። ምንድነው የሚሻለው? ወደ ድርድር እንግባ። ይቺ ሰላም እንፍጠርና ምናምን እንደዚህ የሚባሉት እንትኖች እኮ ተማረኩልኝ ነው ማለት። ያንን ተቀብሎ በመማረክ እንትን በጎራ ዞሮ 2 ሽማግሌዎችን እና ቄሶችና ሸኮችን አድርጎ በድዛ መንገድ እኔ ከሱ በጣም ተሻግረናል። ለምሳሌ ኦላ የተደረገበት መንገድ ተቃውሞ ኦላ ጋር ባለው ሁኔታ መንግስት በጎ አድርጎ ቢቋጭ ግን በጎ ነበር። 3ኛ ሄዶ ጨክኖ ይቋጭ፣ ሰው ሰላም ያገኝ። ሊዲያ ገበሬው በደንብ አልተነገረለትም። ኦሮሞ ግን ለድርድር የሚመጡ ጥያቄዎች